ፊት አንገት እስከሚደፋ ጌታ እንዲህ በለው ነው የምልህ። ከህይወቴ ላይ መወገድ ያለበት ነገር አለ። ሰው ማየው እኔ ውስጤ ማለት ነው ውስጤ ታሞ ነው የሚያሳይ። ከዚህ ጀምሮ እስከ ውስጤ ድረስ ማለት ነው ታሞ ነው በመንፈስ የሚያይ። ለእግዚአብሔር ብቻ የሚጮህበት ማለት ለእግዚአብሔር ብቻ የምትናገር ለአምላክ ብቻ የምታወራ በቃ አንተ ታውቃለህ የምትልበት እጆቻችሁን ዘሩ። እግዚአብሔር በሁሉ ባለጠጋ አሜን። እኔ ከአማኝ ሁሉ የሚገርመኝ የልብሱን ጫፍ ከነካው የደሙ ምንጭ ይጎላል አለች። መታነካችሁ ይላል እንጂ አናገራችሁ አይልም። መተች ከመጣሽ በኋላ ምን አለ? ነከች፣ የደሟ ምንጭ ደረቀ ይላል። አንዱ ላይ ደረቀ። በጣም የሚገርም አማርኛ ነው። ያኛው ቆመ ይላል፣ ይሄኛው ደረቀ ነው ብሎ ዛሬ ከዚህ ሰው ላይ በኢየሱስ ስም እናደርቀዋለን። አቤት ጉባኤ አሜን ብለስ። በኢየሱስ ስም ደረቀ። የሚያስቸግር ደረቀ። ግራ የሚያጋባህ ደረቀ። ተስፋ የሚያስቆርጥ ደረቀ። መኖርን ያበሳጨ ደረቀ። እረፍት እየነሳ ደረቀ። በኢየሱስ ስም አንተ ሰው ከላይ ላይ ችግር ደረቀ። ለጌታ ክብር ስጥ ደረቀ። አሁን በደምብ ስመኝ ፍስያ የሚባል ሰው ከልጅነት ጀምሮ አስታውስ። የት ነው የሚታወቀው? ከልጅነት ጀምሮ ወንድሜ ነው። ከልጅነት ጀምሮ ስሙ ማን ነው? ፍስያ የት ነው ያለው? አሁን አርፏል። በደንብ ስማኝ። እግዚአብሔር አምላክ ያን ፍስያን ድንገት ነው የሞተው። ድንገት ነው ድንገት ነው የሞተው። ይሄ ፍስያ የሚባል ሰው ከበስተጀርባ እንዲሞት ያደረገው አጋንንት ነው። መናፍስቶች ናቸው። የሚገርም እነዛ መናፍስቶች ሲያራሩጡት አያለው። እንዲህ ድንገት ነው የተወግቶ የሞተው። ድንገት ነው የተመታው። ድንገት ነው ያረፈው። ያ ስፕሪት ስቲል አንተን የሚገርም እንደ ፍስያ ለማድረግ ነው የሚፈልገው። እንድትሞት ነው የሚፈልገው። የጌታ መንፈስ እንደዚህ አለኝ። በፍስያ ይሰራ የነበረው በአንተ እንዳይሰራ ዛሬ መታውታል። አሜን። አሜን አይልም? አሜን። በጌታ በኢየሱስ ሞቷል። አሜን። ተወግቷል። አሜን። ታርዷል። አሜን። ተገልብጧል። አሜን። አሜን። በኢየሱስ አሜን። ተመለሰልህ። ሂድ በቦታ ቁጭ በል። በሕይወት ትኖራለህ። አዲስ ነገር ሆነ። ለጌታ ክብር ስጡ። ሃሌሉያ።